አሰላሙ አለይኩም ወራህመቱላሂ ወበረካቱ ጓደኞቼ እንዴት ናችሁ? እኔ ደህና ነኝ አልহামዱሊላህ። ያው ዛሬ በጧት ተነስቼ ነው ስራ የገባሁት 12 ሰዓት ተኩል ምናምን ነው ወደ ስራ ቦታ የመጣሁት። ምክንያቱም ዛሬ ሮብ ነው ደግሞ ደሴ ያው ሮብና አርብ ሁሉ ጊዜ ገበያ ያለ ማለት ነው። ስለዚህ ገበያ ካለ ደግሞ ያው ታክሲ አይገኝም እንዳለ ሮቢት ነው የሚጭኑት። ከዛም ደግሞ በጣም ብዙ ታክሲዎች በአሁኑ ሰዓት ያው ስራ እየሰሩ አይደለም፣ ምክንያቱም ቤንዚን የለም ማለት ነው። በጣም ተቸግረዋል። ትራንስፖርትን በጣም ነው የተወደደ የእውነት። ግን ያም ሆኖ ያው ህዝቡ ምንም ማድረግ አይችልም፣ ያለችውን እየከፈለ ወደ ፈለገው ቦታ ይሄዳል ማለት ነው። እና እኔም ለዛ ያው ሰልፍ ስለሚሆን በጧት ተነስቼ ነው የመጣሁት። ያው እንትን ላለመጠበቅ ላለመሰለፍ ምናምን ለምን በጣም ነው የሚያስጠላው። እስከ 4 ሰዓት ምናምን ነገር አይገኝም ሁላና ለዛም በጧት ተነስቼ ያው መጣሁኝ ማለት ነው። ከዛው በተረፈ እንግዲህ ያው ኢትዮጵያ ሰላም ናት ማለት አይቻልም፣ ምክንያቱም በዛም በዚህም ወይ እሺ ይቅርታ በመሃል ሰው መጥቶ ስለነበረ ነው። እና በዚሁ አጋጣሚ ሀባይ የሆነ ማዘዝ ለምትፈልጉ ልጆች ለቤተሰብ ማለት ነው። በጣም ቤተሰብ ወይ ምን ይሻርባል ተብሏል። በዚሁ አጋጣሚ እንትን ቤተሰብ የሚያዘጋጀው በጣም ሀሪፍ የሻሜትና የሙቅ እህል አለ፣ ማዘዝ ትችላላችሁ ማለት ነው። ያው መጀመሪያ ላይ እኔ ራሴ ቀምሼ ነው ከዛ በኋላ ነው ያዘዝኳትና አንድ 15 ኪሎ እንድታዘጋጅልኝ ነግሬያታለሁኝ። በጣም ነው የሚጣፍጠው ሻሜቱም ሙቁም ማለት ነው። ስለዚህ ያው እንግዲህ ማዘዝ የምትፈልጉ ልጆች ማዘዝ ትችላላችሁ በዚሁ አጋጣሚ። እና አንድ አጋጣሚ ሆኖ አንዲት ብቻ ቀርታኝ ነበረ የእንትኑ የሻሜቱና ያው ለማታ አስቀምጭልኝ ምናምን ነገር አለኝ ሆነልሽ አስቀመጥኩለት። ምክንያቱም አልቋል። ሰው ማሻአላህ በጣም ነው የሚጠቀመው እላችኋለሁ። ከዛ በመቀጠል ደግሞ ያው ቅድም ላይ እንደነገርኳችሁ ኢትዮጵያ ሰላም ናት ማለት በጣም ነው የሚከብደው። ምክንያቱም እዚህ ደሴ ዙሪያ በርግጥ ምንም አይነት ነገር የለም። ህዝቡ ሰላም ነው እንቅስቃሴው ምናምን ብዙ ነገሮች መሰራት ይቻላል ምናምን። ግን በጣም የሚያሳዝነው ነገር ከዚህ ወጣ ብሎ ከኩታበር በታች ምናምን ያለው ነገር በጣም ነው የሚከብደው። ምክንያቱም ያው ወይ የማዳናደርሽ አልহামዱሊላህ በዛም በዚህም ያው ጦርነቱ እንደቀጠለ ነው ማለት ነው። በዛ መሀል ማን ተጎዳ? ህዝቡ ነው እየተጎዳ ያለው። በጣም ነው የሚያሳዝነው። ምክንያቱም ህዝቡ ከማንኛው ይሁን በቃ ንጹሃኑ ነው እየተሰቃየ ያለው ማለት ነው። ያም ለሀገር ነኝ ይላል። በዚህ መሀል ግን ንጹሃኑ ሀብቱን እየተዘረፈ ያለበት ሁኔታ ነው እና ያለው አላህ ከዚህ ነገር እንግዲህ እንደው በቃችሁ እንዲለን ያው ዱአ አድርጉበት። ሁለተኛ ነገር ደግሞ በጣም ያሳዝነው ነገር በራሳችን ገንዘብ ራሳችን የምንታነቅበት ሁኔታ ነው ያለውና ያ ምንድነው የቤተሰብ ሁኔታ ነው። የቤተሰብ ሁኔታ ስላችሁ እንዴት ነው? አሁን ላይ እዛ ስላለን ምንም ላይ መስለን ይችላል የሚሰማን። ግን ነገ ስንመጣ እዚህ ሀገር ላይ መኖር ስንጀምር እጃችን ባዶ ሲሆን ነውና ያ ከመሆኑ በፊት እህቶቼ ጥንቃቄ እንድታደርጉ ነው እኔ የምመክራችሁ ማለት ነው። ለምን በጣም ብዙ ወንድሞች ስራ ከመስራት ይልቅ
በየቦታው ተሸጉጠው ጫት መቃምና ሲጋራ ማጨስ ልምድ አድርገውታልና አሁን ላይ የማይቅምና የማያጨስ እንደ ፋራነት የተቆጠረበት ሰዓት ነውና ብራችሁን ተጠንቅቃችሁ ያዙ። ምክንያቱም ነገ ጧት ስመጡ ለእናንተ የሚያዝንላችሁ ማንም የለም ከእናታችሁ ውጭ ማለት ነው። ባልም ያለሽ ወንድምም ያለሽ ለከሌና ርቄለት ለከሌ እንደዚህ ኩኝለት የሚለውን ነገር አቁማችሁ የራሳችሁን ህይወት ብትመሩ የራሳችሁን ነገር ብታስተካክሉ መልካም ነው። ዛሬ ብር የለመደ ወንድ ነገ ጧት ስትመጪ እጅሽ ባዶ ሲሆን አይፈልግሽም። ስለዚህ ያ ከመሆኑ በፊት ጥንቃቄ አድርጋችሁ ብራችሁን መያዝ አለባችሁ። እኔ ወላሂ ዝክሳይ ማለት ነው በጣም ነው የሚያሳዝነኝ ወጣቱ አንደኛ ስራ አይሰራም። ምክንያቱም የአረብ ሀገርን ብር ከለመደ ቁጭ ብሎ 5-10 ከለመደ ነገ ጧት መጥቶ ስራ ሰርቼ ልለወጥ የሚለውን ነገር በፍጹም አያስበውም ማለት ነው። የሆነ ልጅ ነበረ እንዳጋጣሚ ሆኖ እህቱ ውጭ ናት እና ማለት እያወራን ነበረ እኔ ጋር እያወራሁት ምናምን እንደው እንዴት ነው አንተ ምንድነው ስራ ሰራም እንዴ ምናምን አልኩት ማለት ነው። ከዛ እንደዛ ስለው ምን ክፉ ልማድ አስለምዳችሁን ነው ሳትጠቅሙን አጠፋችሁን ነው ያለ። አጠፋችሁን እንግዲህ አስቡት። እኛ ከዛ 5-10 የምንልከው ወንድሞቻችን እንዳይቸገሩ ከሰው በታች እንዳይሆኑ የሆነ ነገር አተው እንዳይበሳጩ ነው አይደለ? ግን እነሱ ያንን አይደለም የሚያስቡት ወላሂ ነው የምላችሁ። ምክንያቱም ከዛ በላክንላቸው ቁጥር ከምንድነው የሚውሉት? እኩያቸው ካልሆነ ሰው ጋር ነው የሚውሉት፣ ከትልቅ ሰው ጋር ነው የሚውሉት፣ ከሀብታም ጋር ነው የሚውሉት። የዛን ሰዓት ከሀብታም ጋር ሲኖር ውሎ እንደገና በኋላ ላይ ና ተመለስ ስራ ዝቅ ብለ ና ተመለስ ራስን አስተካክል ብትሉት አይስተካከልም። ለምን? በኔም ቤት ያለ ነገር ስለሆነ ነው። ትናንትና ያጠፋሁት ጥፋት ወንድሜ አልሆነ ቦታ ላይ እንዳገኘው አድርጎኛል። የምወደውን የምሳሳለትን ወንድሜ ትናንት ያጠፋሁት ጥፋት ዛሬ ላይ ቢመከርም የሆነ ነገር ቢባል ምንም ቢለም ራሱን እንዳያስተካክል ሆኗል። ለምን? የማን ጥፋት ነበር? ትናንት የኔ ጥፋት ነበረ። ቸገረኝ ባለኝ ቁጥር አይ ስራና የራስህን እርዚቅ አግኝ አልነበረም የሚለው ማለት ነው። እሺ ችግር የለውም እልክልሃለሁ፣ እሺ ችግር የለውም እንደዛ አረግልሃለሁ ነበር የምለው። ዛሬ ግን ያ ነገር እኔ ወንድሜን እንድጎዳ አድርጌዋለሁ። የኔን ወንድም ማን የጎዳው? እኔ ራሴ ነኝ የጎዳሁት፣ እሱም አይደለም። ምክንያቱም ሲቸግረው ተነስቶ ሲርበው ወጥቶ ስራ እንዳይሰራ የሆነች ነገር እያደረኩ ጠቅሜ ላልጠቅመው ነገር አበላሽቸዋለሁ። ስለዚህ እና በእናንተም ላይ ያ ነገር እንዳይሆን ጥንቃቄ አድርጉ። እዚህ ስትመጡ ወላሂ ዘመድ አያደርጓችሁ። ምክንያቱም በቃ ትናንትና ምን ነው መክረሽኝ በሆን፣ ትናንትና ምን ነው ስራ ብለሽኝ በሆን፣ ትናንትና ምን ነው ተቆጥተሽኝ በሆን የሚለው ነገር እንደቀጠለ የሚሆነው ማለት ነውና ያንን ልጁን እንትን ስለው ስጠይቀው አበላሽታችሁናል ነው ያለኝ። ወላሂ አበላሽታችሁናል፣ ጠቅማችሁ ላጠቅሙ ትልቅ ሰው ጋር እንድንውል አድርጋችሁን አሁን ደብለን ነው ዝቅ ብለን የምንሰራው ነው ያለኝ። ወላሂ ነው የምላችሁ። እኔ ወንድሜ አልহামዱሊላህ ያው የሆነ እኔ የምጠብቀው ቦታ ባላገኘው ለራሱ የሚሆነውን ስራ እየሰራ ነው፣ ራሱን እያስተዳደረ ነው። በእርግጥ ግን እኔ ያንን ቆንጅዬውን ወንድሜን የሚያምረውን ወንድሜን በዛ ስራ ላይ እንዳገኘው አልፈልግም ነበር። ለኔ ነው የሚከብድ ያ ነገር፣ ለሱ ኖርማል ነው፣ እየሰራው ነው፣ እየኖረ ነው። ከኔ ምንም ነገር አይጠይቅም አሁን ላይ ማለት ነው። እና ግን ያኛው ልጅ ምንም አይነት ስራ እየሰራ አይደለም፣ በቃ እንዲሁ ነው እየኖረ ያለው ማለት ነው። እና ያ ነገር እንዳይሆን ጥንቃቄ አድርጉ። ዛሬ የምትገዙላቸው የ5000 የ6000 ብር ጫማ፣ ዛሬ የምትገዙላቸው ልብስ ለነገ አይጠቅማቸውም፣ ትጎዳቸዋላችሁ። ከጥቅሙ ጉዳቱ ነው የሚያመዝነውና በወንድሞቻችሁ ላይ እንዳትጫወቱ፣ በወንድሞቻችሁ ላይ የሆነ በቃ ደካማ ሆነው እንዲቀጥሉ እንዳታደርጓቸው፣ እንዲጠነክሩ አድርጓቸው። እኔ እኮ የለኝም በቃ ስራ እየሰራው አይደለም ስራ ጥቼ ነው ያለሁት በሏቸው።
እንደዛ ስትሏቸው ስራ ሳሰራ ከየት አምጥታ ትሰጠናለች ብሎ ስለሚያስቡ ይጠነክራሉ። ያ ካልሆነ ግን ልክ ቸገረን ባሉ ቁጥር 5 10 ምንልክ ሆነ አንደኛ እነሱን አንጠቅማቸው፣ ሁለተኛ እኛን እንጎዳለን። መቼም የሆነ ነገር ከሆነ ነገር ላይ የሆነ ነገር ባነሳንለት ቁጥር እየጎደለ ነው አይደል እንደሚሄደው። ስለዚህ እባካችሁ ጥንቃቄ አድርጉ። ባልም ያላችሁ ባሌ እኮ ነው ሀቅ አለብኝ እያልሽ ብርሽን እያነሳሽ አትላኪ። እሱ ነው ሀቅ ያለበት ሰርቶ ሊያስተዳድርሽ ማለት ነው እንጂ አረብ ሀገር ተሰደሽ ለሱ ልልኪለት ግዴታ አይለብሽም። ስለዚህ አሁንም ደግሜ ደጋግሜ የምነግራችሁ ነገር ሀቁን ወደ ጎን አድርጉትና የራሳችሁን የምትሰሩትን ነገር እስኪ በስርዓቱ ቆጥባችሁ የሆነ ነገር ላይ ድረሱ። በቃ የሆነ ነገር ላይ ስትደርሱ ሀገር እንኳን መታችሁ መኖር ብትፈልጉ ለመኖር አይከብዳችሁ። ለምን ከቤታዩ ቤት ካላችሁ የሆነች መንቀሳቀሻ ካላችሁ በቃ ትኖራላችሁ። ኢትዮጵያ ላይ አይኖርም ማለት አይደለም። ህዝቡ እየኖረ ነው። ምንም ሳይኖራቸው እኮ እየኖሩ ነው። ያውኛ ከፍ አድርገን ስለምናስብ እዛ ያለ ነው ያየነው ነገር እዚህ ለምን ካልሆነ ብለን ስለምናስብ ነው እንጂ ማለት ነው። ስለዚህ እዛ ያየነው ነገር ደግሞ እዚህ ጋር መቼም አይሆንም። ምክንያቱም እንደ ሀገር ነው ያለ ነው። ስለዚህ ያንን አስበን ራሳችን የወጣንበትን አላማ አስበን በቃ ነገ ላይ ግባችንን መምታት መቻል አለብን። እዚህ የላክሽ የባል ሀቅ አለብኝ እያልሽ የላክሽ ማለት ነው የሚቅበት ከሆነ የሚያጨስበት ከሆነ የሚጠጣበት ከሆነ አንቺም ባዶ ነሽ እሱም ባዶ ነው። ነገ ጧት ፍች መከሰቱ አይቀርም። ምክንያቱም አንቺን ሳይሆን ያስለመርሽው ብርሽን ነው። አሁን ላይ ማናት እንዴት ናት ጸባዩዋ ምናምን ኢማኗ ማለት ቀርቷል። ምን አላት? ቤት ሰርታለች ወይ? መኪና ትገዛለች ወይ? አረብ ሀገር ስንት አመት ሰርታለች? ይሄ ነው ለትዳር አንድ ሴት ስትፈለግ የሚጠየቀው ጥያቄ ማለት ነው። እሱን ደግሞ አምነሽ ተቀብለሽ ሽለሽ መገኘት አለብሽ እና ተሽለሽ መገኘት አለብሽ ማለት ነው። ስለዚህ ሲኖረን ማንም ይወደናል፣ ሲኖረን ማንም ያከብረናል፣ ሲኖረን ሀገራችን ላይ መኖር እንችላለን። ባላችንንም ሆነ ወንድሞቻችንን አናማርጥ፣ ጠንካሮች እንሁን፣ ብራችንን እንያዝ። ታናነ አለለ ያው ነው ካለ አልፈልገው ግን ስልክን ለያዘውና በመፈልግ ሰዓት ታመጣልናል። እሺ ያው ስለ ለጊዜው አዲሶች ስለሆን ገና ነን ብዬ አዎ ይመቻል። ግን አለመደግም ማይቤን ዝም ብለው አምጥተውበት በጣም ነው ያስጠላኝ ወላሂ። አባው ትንሽ ምትባላው መሻሽልሽ ሙሉ አዎ 09 10 74 28 ማን ልበል ዘመን ዘመን ያዩ አለ አረብ ወላውል ማለት ደው ይዙሩ እሺ እንደሚያባ መርሃባ እና በምትወዷቸው ሰዎች ላይ ቁማር እንዳትጫወቱ። ወንድሞቻችሁ ጠንክረው እንዲሰሩ ባላችሁ ጠንክሮ እንዲሰራ እንትን በሏቸው፣ አበረታቷቸው። ምክንያቱም የእናንተ አረብ ሀገር መኖር ለዘላለም አይደለም። ነገ ጧት የሆነ ነገር ቢከሰት የሰው ቤት ነው፣ ተነስታችሁ ትመጣላችሁ። በነገራችን ላይ ይሄ ነገር ያው 40 ብር ነው 40 ብር ነው የሚሸጠው። ያው አሪፍ ነው አጥሩ እቺ 40 ብር ማለት እና አንዳንድ ቦታ እንደውም 45 ብር ምናምን ነው። እና አደራችሁን እዚህ መታችሁ እንዳትወርቁ፣ እዚህ መታችሁ እንዳታብዱ፣ እዚህ መታችሁ ኑሮ እንዳያስጠላችሁ። አሁኑ ራሳችሁን ፈትሻችሁ ከምታደርጉት ነገር መቆጠብ መቻል አለባችሁ። እናንተ የምታነሷት 5 10 ነገ ጧት ዋጋ ታስከፍላለች። ነገ ጧት የብዙ ሰውን ህይወት ታጠፋለች።
አንድ የራሳችሁ ኢኮኖሚ ዝቅ ይላል። ሁለት ትናንት ይሰራ የነበረውን ትናንትና ራሱን ለመቀየር ይሯሯጥ የነበረውን ባላችሁን ወይም ወንድማችሁን ታጠፉታላችሁ። ለምን? የእናንተን እጅ በጠበቀ ቁጥር ቁጭ ብሎ ነው የሚውለው። የሱስ መጫወቻ ነው የሚሆነው። ዝቅ ብሎ እንዳይሰራ ነው የሚሆነው። ዝቅ ብሎ ካልተሰራ ደግሞ ለውጥ የለም። እኔ ወይማ እንዴት ዋልሽ? ወልኩም ሰላም፣ እንዴት አደርሽ? አንቺ ነኝ አስገቢው አላዘጋሁትም። ክፈችው። እሺ እዚህ ማንኛው የነ ናዝርኩን እሺ ለሰደውላችኋለሁ ተሰጫቻለሁ ይወስዱታል። እሺ ገለልደው ይገባላችሁ። በቃ ወደ ስራ እየገባሽ ነው? እሺ ተወጣጣው ነው መርሐባ አለልሽ። እና እጃችሁን ሰብሰብ አድርጉ። እጃችሁን ሰብሰብ አድርጉ። ራሳችሁን ሁኑ። ህገወጥ ቦታ ላይ ብራችሁን እንዳታባክኑ። ምክንያቱም ህገወጥ ቦታ ተገዛ ማለት ነገ ጧት ለስራ ስትሉ 50-60 ሺህ ብር ነው የምትከፍሉት። ስለዚህ እዛው ሆናችሁ ዕቁባችሁን እየገባችሁ ወይም ደግሞ በራሳችሁ በቃ ቤት እንትናችሁ የምትሰሩበት ብራችሁን እስከመጣ አድርጋችሁ ብሩ እየጨመረ ነው እንጂ የሚሄደው አይቀንስም። ስለዚህ እዚህ ባንክ ቢቀመጥ ምንም አይሰራም፣ ብሩ እየወደቀ ነው የሚመጣው። ነገር ግን እዛው እናንተ ጋር ከሆነ ስትመጡ እንትን ብላችሁ ትመጣላችሁ። በቃ የዛን ሰዓት ከማንም ነፃ ሆናችሁ መኖር ትችላላችሁ ማለት ነው። ካልሆነ ግን ነገ ጧት ራሳችሁን የሚጸጽታችሁን ነገር እንዳታደርጉ ማለት እንደኔ እንዳትሆኑ። አሁንም ቢሆን ወጣት ወንድምና ወጣት ባል እያላችሁ ሰርቶ ማደር የሚችል ሰው እያላችሁ እናንተ ምን ሲሆን ነው ብር እየላካችሁ ይሄን አድርግ በዚህ ወጣ በዚህ ወረድ የምትሉት? እዛ ስንትና ስንት መከራ ታይቶ እንደሚገኝ ብሩ እዚህ ያለ ሰው አያውቅም። በቃ ቁጭ ብላችሁ ብር መታፍሱ ነው የሚመስላችሁ። ስለዚህ እንደው ዛሬ ብር ካላክሽ ብሎ እንትን የሚለው የሚቆጣ ወንድ ወይም ደግሞ የሚያኮርፍ ወንድ ከሆነ ባልሽ እንኳን ሆኖ ለነገው አይሆንሽም ማለት ነው። ለነገ የማይሆን ሰው ዛሬ ላይ አብሮሽ ቢሆን ታዲያ ምን ይሰራልሻል? በጊዜ ራስሽ የሆነን ሰው አትፈልጊም እንዴ? ስለዚህ እንደዛ ነው። በነገራችን ላይ አንዳንድ ባሎች አሉ በጣም ጠንካሮች ብዙ ነገር መስራት የሚችሉ ለነዛ ቢላክላቸው ምንም አይደለም ሱስ የሌለባቸው ወንዶች ለቤታችን ብለው እንትን የሚለፉ ወንዶች አሉ። ዝም ብለው አልባሌ ቦታ የሚውሉ ሳይሆኑ ማለት። ስለዚህ የባላችሁን ጸባይ እናንተ ታውቃላችሁ። ባለ ስንት? እሺ